እግዚአብሔርና እኮ ብዙ በሰው እግዚአብሔር መካከል አለ ያለ ያልከኝ ነው ክርስቶስ አንተ አለ እኮ ኢየሱስ አምላክ ሁለት አምላክ አለ ካልከ ሁለት እግዚአብሔር አለ ያልከኝ ነው እኮ አይደለም። ሁለት ነው እንጂ እግዚአብሔር ሁለት አምላክ ማለት እግዚአብሔር ነው የሚለው መጽሐፍ ቅዱሳዊ እግዚአብሔር አምላክ ነው ትለዋለህ እንጂ እግዚአብሔር የማንነት የፈጣሪነት የሁሉም በቃ የስልጣኑ ስም ነው። እግዚአብሔር እንለዋለን የሁሉም ገዢ ማለት ነው። የአምላክ የሚለው ግን ምንድነው የሚገዛ ማለት ነው። በቃ አጭር እንትን የለውም ማነው ሌላ ነገር የለውም። አጭር ትርጉም ያለው የሚገዛ ነው። የተለያየ የሚመለክ ነው አይደል? ሰማይና ምድርን የሚገዛ አምላክ እግዚአብሔር ስንል ወይ መለኮት አይደል የምንለው? አዎ መለኮት ስልጣን ነው። መለኮት የአብ ነው። እሱ ግን ይሰጣል፣ ያንን መለኮት ይሰጣል ስልጣን ከሆነ ባህሪ ከተባለ እንደውም እሱ ነው ብዙ ጥያቄ የሚፈጥረው። ይኸውልህ ኢየሱስና እግዚአብሔር ስንት ናቸው? ባጭሩ እኮ አንድ ሰውና አንድ እግዚአብሔር ስንት ናቸው? ግን እኔና እግዚአብሔር አሁን ሁለት ነን አይደለ? እኔ ሰው ነኝ። ሁለት አይደለም። አንተ ሰው ነህ፣ ኢየሱስ እግዚአብሔር ነው። እግዚአብሔር መለኮት ነው። ሁለት የሚያስብለው ተመሳሳይ ነገር ነው። እኔና አንተ ሰው ነን፣ ተመሳሳይ ነን። ሁለት አካል እንባላለን። አንድ አይነት የግድ ተመሳሳይ ነገር ነው። ተመሳሳይ ነገር አካልን የሚያስብላል። ተመሳሳይ አሁንም እግዚአብሔርና ሰውን ሁለት ማለት አንችልም። እሺ የእስራኤል ንጉስ በዳዊት ጊዜ አሁን ለምሳሌ በዳዊት ጊዜ የእስራኤል ንጉስ ስንት ንጉስ አለ? እስቲ በማስረጃ ዳዊት የእስራኤል ንጉስ ነበር አይደለ? እሺ እስራኤል ደግሞ የእስራኤል ንጉስ ነው፣ የዘላለም ንጉስ ነው። የእስራኤል ንጉስ ነው እግዚአብሔር አይደል? እሺ በሆነ ጊዜ ደግሞ ዳዊት በምድር ላይ በነበረበት ጊዜ ደግሞ እሱም የእስራኤል ንጉስ ነበር። እሱ በሰውኛ አስተሳሰብ የእስራኤል ንጉስ የተባሉት ወንበር ላይ የተቀመጡ ንጉስና መንግስት የሚባለው ነው እንጂ እግዚአብሔር ደግሞ የእስራኤል ንጉስ ስለ አጠቃላይ የእስራኤል አምላክ እግዚአብሔር ግን ንጉስ እንትን ነው ግልጽ ለማድረግ እንደ ምሳሌ ነው እየተጠቀምኩ ያለሁት። አሁን በዛ ጊዜ እግዚአብሔር አለ፣ ዳዊት አለ። ሁለቱም ነገስታት ናቸው ልትል ትችላለህ። ነገር ግን የእግዚአብሔር ንግስናና የዳዊት ንግስና እኩል ነው እያልክ አይደለም። ሁለቱም ንጉስ በመባል ይጠሩ እንጂ የነገስታት ንጉስ ማለት ነው። ቆይ አንዴ እና ሁለት ንጉሶች አሉ እዛ ጋር የተጻፉ ማለት ነው። አምላክ በሚለው አይልም። ኢየሱስ የነገስታት ንጉስ ነው። አዎ እሺ። እኔ ኮሱና አሁን ምሳሌውን አትለጥጡትና ቆይ ኢየሱስ እኔ ስለ ንግስናውም አይደለም ላወራ የነበረው ግን ሁለት ንጉስ የተባሉ አካላት አሉ ነው እያልኩ ያለው። በዛ የቱ ጋር ሁለት ንጉስ የተባሉ? ዳዊት አለ ንጉስ ነው፣ እግዚአብሔር አለ ንጉስ ነው። ሁለቱን ካወራ ስለ ሁለቱ ካወራ እግዚአብሔርና እኮ ዳዊት እኮ ሰውና አምላክ ናቸው እንጂ ምን አገናኘው? ዳዊት ፍጡር እኔ ሁለቱ አንዱ ሰውና እሱን እግዚአብሔር ነው ፈጣሪ። ምን አገናኘው ከእግዚአብሔር ጋር? እሱን አልካድ ግን ንጉስ በሚለው ታይትል ነው ያወራው ያለው። ዳዊት የተሾመ ዳዊት መንግስት ወይም ንጉስነቱ የተሰጠው፣ እግዚአብሔር ደግሞ ሁሉ አዋቂ ሁሉ ፈጣሪ። ምን አገናኘው ከሱ? እሺ ስለዚህ ይኸውልህ አሁን አንተ ሁለት ንጉስ ያልከው ሁለት ንጉስ ያልከው ማስረጃው ከየት ነው? እንግዲህ አንድና አንድ ሲደመር ሁለት ስለሆነ ነው። እኔ አንድ ንጉስ እስራኤል ዳዊት አለ፣ አንድ ንጉስ ደግሞ የሁሉም የበላይም የዳዊትም ማለት አለ። ሁለት ነገስታት ስንት ንጉስ አለ እዚህ ጋር ብትለኝ ሁለት ነው። ግን እኩል ናቸው አላልኩም። እግዚአብሔር ሰው ነው አላልኩም። በሰው ዙፋን ላይ ይቀመጣል አላልኩም። ይሄ ሁሉ እኔ ያልኩት ነገር አይደለም። ነገር አንተ ምንድነው ያልከው? ሁለት አካላት ካልከ ተመሳሳይ ነገር ነው የምትጠራው። እግዚአብሔርና ዳዊት ተመሳሳይ ናቸው እንዴ? ሁለት አካላት የሚያስብለው እኮ አካልን የሚያስብለው ነው ያወራው። ተመሳሳይ ነገር ናቸውም አላልኩም። ንጉስ የሚባል መገለጫ ማለት ነው። አካል እነዛ አካል ሁለት አካል ማለት ፐርሰን ማለት ነው። ሁለት ፐርሰኖች ናቸው። እግዚአብሔርም የራሱ ስሜት፣ ፈቃድ፣ ዕውቀት ያለው ነው፣ ሰው አይደለም። እሺ ፐርሰን ያልከው ከየት አመጣ ማስረጃ? እነዚህ እኮ ይኸውልህ ለመግባቢያ የምንጠቀማቸው ቃላት ምን ልልህ ነው? ፐርሰን የሚል ቃል ነው የምትፈልገው መጽሐፍ ቅዱስ? እኛ ከሰበክላችሁ ወንጌል ከዚህ ወንጌል የሚሰብክላችሁ እሱ የተረገመ ይሆን ሳለ እሱ አንተ ቃሉ ላይ ከጨመርክ እንደምትረገም ታውቃለህ? አዎ እንዴ እና
እና አንተ ቃል ላይ ያልተጻፈ ነገር ነው አትወስድም ምንም። ለምሳሌ ሁለት ነገሮች እኔ ቃሉ ላይ እንደተጻፈ አነባለሁ። አንተ ግን ሁለት አምላክ ብለህ ልደፍር የቻልከው በምን ማስረጃ ነው? ለምን? በጣም ጥሩ እሺ። አሁን ኢየሱስ የእግዚአብሔር ልጅ ነው ወይም ኢየሱስ ተሹሟል ሲል በሰውነቱ ነው አልከኝ። በሰውነቱ የሚል የተጻፈ አለ አለ? እሺ ያሳየኝ እንዴ። በጣም ጥሩ። በሰውነቱ ነው የተሾመው። ኖ በሰውነቱ ነው የተሾመው የሚል እኔ በሰውነቱ ተሾመ ያላልኩም። እኔ ጭራሽ ያላልኩት ነገር ለምን ታወራለህ? ኦኬ ይቅርታ ከተሳሳትኩኝ። እሺ ኢየሱስ ተሾሟል? ይሁዳ ተጠየቀው ጥያቄ ትክክለኛ መልስ ማግኘት የምችሉት ማለት ነው ዕብራውያን ምዕራፍ 1 ከቁጥር 1 ጀምረ ስታነብ ታገኘዋለህ። ኢየሱስ ክርስቶስ ዓለማትን በፈጠረው በልጁ በኢየሱስ ብሎ ይናገራልና የእግዚአብሔር ልጅ ነው እሱም የሚለው ዕብራውያን 1። እኔ በጣም ብዙ ጊዜ የምጠቀመው ጥቅስ እሱን ነው። ዕብራውያን 1 ኢየሱስን ለማክበር ከሁሉም በላይ ነው የሚያደርግልን። እስቲል ግን እግዚአብሔር አላለው የእግዚአብሔር ልጅ ነው ያለው። ስለ ኢየሱስ ክርስቶስ ተሾመ ይለዋል ራሱ ብሎ አምላክ ብሎ እስቲ ቁጥር ምዕራፍ 1 እና ቁጥር 7 አንብብ። ስለ መላእክቱም መናፍስት አገልጋዮችንም የእሳት ነበልባል የሚያደርግ ስለ ልጁ ግን ይላል። ልጁ ነው የሚለው አጠቃላይ አትልፉ ማለት እኔ ኢየሱስ እግዚአብሔር እንደሆነ የሚያስረዳ ነገር የለም መጽሐፍ ቅዱስ። አምላክ እንደሆነ እግዚአብሔር ልጅ ነው አምላክ እንደሆነ አምላክ አይደለም አላልኩም። ይኸውልህ አምላክ የሚለው ቃል ላይ ገና ብዙ ችግር አለ። እሱ ላይ ነው አሁን እንትን ያላል። እኔ እግዚአብሔር አምላክ ነው እንዴ? ለምን ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እናጣውጣም? አምላክ እንደሆነ ይናገራል። እሱ አምላክ እንደሆነ ዕብራውያን 1 ላይ ማለት ታሪኩ አንዴ አምላክ ክብረትና ተስፉ ጥያቄና መልስ ያደርጋሉ ወይ ይወያያሉ። ተስፉ የሐዋርያት እምነት ተከታይ ነው። ከኢየሱስ ጀምሮ ሐዋርያቶች የይሁዳ አንበሳም እንደዛ አይነት ዶክትሪን ነው የሰማሁት። ሐዋርያቶች ሲያስተምሩ የነበረው ትምህርት ማለት ነው። እኔ እኮ አልጠየቅኩም እኮ አሁን ኢየሱስና እግዚአብሔር አንድ አካል ናቸው ከተባለ እኮ እንዴ የኔ ፈቃድ አይሁን ያንተ ፈቃድ። እኔ ሁሌ የምጠይቀው ይሄንን ነው። በቃ ማለት ሁለት ፈቃድ እንዳለ ሁለት ስላለ እሺ ቀጥልልኝ ዴቭ። እኔ ይጨርሳሉ ብዬ ረጅም ሰዓት ጠብቄ ነበር፣ ግን አልጨረሱም። ልጁም ጠብቆ እንትን አለ። ኢንቫይት አድርገውና ልጨርስለት